መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ታዲያ ዛሬ አይደለማ ቆየ መብቴ ነው። ቆየ ዛሬ አይደለም። አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው። ደግሞ ገና ሲገባ ሰምተህ የኔ አባት እዚህ ጋር መጀመሪያ እያወራሽ የነበረው እንደዚህ እንደማትፈልግ ነው። የኔ አባት ማለት እኔ ያስገርምሽ የኔ ባል ምን ሆነሽ ነው? ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገርህ። እንዴ ነገር በግልጽ ነገር ትላንትና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ንገራት በቃ እኔ አስቢበት ይሄው ኦሬዲ በቃ ወስኛለሁ እተዋለሁ ምንም ነገር እሺ እንዳሳባው ተናገር አውራ እንዴ ጠብቁኝ ይመጣል አሁን ያለውበት ነገር ደወልሽለት ይመጣል ኦኬ እሺ 5 ደቂቃ ነው ያለኝ የሚገርምሽ 5 ደቂቃ ውስጥ ሊመጣ ነው ይምጣ 2 ደቂቃ ምን ይምጣ ቆሞ ከመጠበቅ ይሻላል 5 ደቂቃ ውስጥ ነው ፈጥኜ ይመጣል ያለው የሚገርም ነው ነገሮችን እናስተካክልለው እና ምን የገመተው ሰው በ5 ደቂቃ ውስጥ እመጣለሁ ማለቱ ራሱ ደቂቃው አነሰብሽ ነው ዘመብሽ አንሶብሽ ነው ረዝሞብሽ ነው 5 ደቂቃ ውስጥ መኪና አለው እኮ የኔ ቆንጆ አስደነቀሽ ባረቀብሽ ባርቆብሽ ነው 5 ደቂቃ ማለት ኧረ በእናትሽ እንደዚህ አትናደጂ እኔ መቤት ምን አናደደኝ አንቺ ነሽ እኮ 5 ደቂቃ አለኝ እንደ አዲስ አፍቃሪ ሆንሽ ኳስ በመሬት ብዙ አትናደጂ ምን ማለት ነገር የለም ያው ማለት እኔ አቅም ላሳይሽ ብዬ ነው እንጂ ታውቂኛለሽ ልጅ እኮ ያረገውም አይባልም ጅል ነው ግን መጥቶ መፍራት ምናምን አይደለም እናውቀዋለን ላፈቀረ ሰው የሆነ ትልቅ ፍቅር ያለበት ሰው ነው እናውቀዋለን ለፍቅር የሚሸነፍ አይነት ሰው ነው እንዳንቺ ግን እንደዚህ በጊዜ አንፃር የሚቀየር አይነት ሰው አይደለም እኔ አውቀዋለሁ ለፈቀረም ልብ ደግሞ ሌላ ማፍቀር እንደሚችል አይነት ስሜት ሰው አይሰማትም ታውቃለህ ግን ሁሌ እንዲየቀጠቀጡ ሁሌ እንደዚህ ልክ እንደወንድ አይነት ስሜት ነው የሚሰማሽ ብዙ አትናደጂ እባክሽ ጨጓራ በሽተኛ ትሆኛለሽ እባክሽ ችግር የለውም ወይ ይዘሽ እንዲነኝ እንኳን ብትይኝ ጥሩ ነበር እኔ አንቺን አምኜሽ ውሃ አልጠጣም ያረ እኔ እንዳንቺ ክፉ አይደለሁም በእውነት አይደል ኧረ ማንንም አያምንሽም ስለ ጥሩነት እንዳታወሪ ተይ እንጂ ተይ ጥሩ ተግባር ሰርተሽ አታውቂም ሰራ ኑሮ ይኸውልሽ እስኬት ድረስ እንደምንሄድ ነበር ማሳየሽ ያልሄድሽበት የለም እስኬት ብዬ ልሄድ በደንብ ነበር ማሳየሽ ያረጋግጥ ሌላ ነገር አልፈጠረብኝም ችግሩ ንግግርሽና ተግባርሽ አንድ ቢሆን ጥሩ ነበር ወይ ተናገርኩት እኮ በተገብረው አቤት